ሰላም ጤና ይስጥልኝ የፕሮግራማችን ተከታታዮች ዛሬ የኢንቨስትመንት ማተርስ ፕሮግራም ገዳ ይዘን ቀርበናል። ሃይማኖት በላይ ለዛሬ ፕሮግራም ያዘጋጀነው የዚህ የኢንቨስትመንት አንሎኪንግ ዘ ኢንቨስትመንት ፖቴንሻል የሚለው ርዕስ አዲስ ሪሰንትሊ የተከሰቱ የዚህ ከሌጋል ሪፎርም ጋር ያሉ ነገሮችን እነሱን ዲስከስ ለማድረግ ነው። የተለያዩ ሴክተሮች እናነሳለን። በሌጋል አኳያ ያለው ምንድነው፣ ኢንቨስተሮች በተለይ ደግሞ ከዲያስፖራዎች አንፃር እንዲሁም ደግሞ ያለው አዲስ ነገር ምንድነው የሚለውን ፋይንድ አውት የምናደርግበት ፕሮግራም ነው። እስከ ፕሮግራማችን መጨረሻ አብራችሁን እንድትሆኑ በታላቅ ትህትና ጠይቃለሁ። በመጀመሪያ እስቲ እንግዳይን ላስተዋውቃችሁ። ሃይማኖት እስቲ ኦቨር ቱ ዩ። አመሰግናለሁ መክብብ ስለጋበዝከኝ። እዚህ ኢምፖርታንት የሆነ ኤሪያ ላይም ዲስከስ እንድናደርግ ኦፖርቹኒቲውን ስላመቻቸት በጣም አመሰግናለሁ። በጣም አስፈላጊ ኤሪያ ነው ብዬ ነው የማስበው። እስቲ ለመጀመር ያህል እንግዲህ ባለፉት ወራቶች ባለፈው እኔና አንቺ ከተገናኘን በኋላ በዚህ ከኢንቨስትመንት ጋር በተገናኘ በፊት የነበሩ የህግ ማዕቀፎች መሻሻል ግድ የሚላቸው ነበሩ። በተለይ ሪል ስቴት አካባቢ እዚህ ኢምፖርት ኤክስፖርት ብዙ ነገሮች እየተካሄዱ እንደሆነ በተለያየ የዜና አውታሮች ለመከታተል ችያለሁ። ነገር ግን ለአድማጮች በደንብ እንዲረዳ አክቹዋሊ አሁን ያለው መሬት ላይ ያሉት የቼንጆች ምንድን ናቸው እና ከበፊቱ የሚለያቸው ሲግኒፊካንት ነገር ምንድን ነው የሚለው ትንሽ ከሱ ብንጀምር። ላስት ታይም ከተገናኘን በኋላ አዳዲስ ዲቨሎፕመንቶች አሉ። የመጨረሻው በጣም ቬሪ ሪሰንት የሆነው ኢትዮጵያን ኢንቨስትመንት ኮሚሽን የሪቴይል የሆልሴል ኤክስፖርት እና ኢምፖርት ሴክተሮችን ለፎሪን ኢንቨስተርስ እንዲፈቀዱ ኢንቨስትመንት ቦርዱ ያጸደቀው ዳይሬክቲቭ ነው። ይሄ ዳይሬክቲቭ ከተወሰኑ ወራት በፊት ተፈቅዶ ጸድቆ ነበር። ግን በፊት የነበረው የጸደቀው ዳይሬክቲቭ የተለያዩ ኮንዲሽንስ ነበሩት። ለምሳሌ ኢምፖርት ላይ ኢንጌጅ የሚያደርግ አንድ ኢንቨስተር ማሟላት የነበረበት ወይ ራሱ ማኑፋክቸረር መሆን ወይም ደግሞ የማኑፋክቸረሩ ኤጀንት መሆን ወይም ደግሞ በአመት ውስጥ ኢምፖርት አደርጋለሁ ወይም ደግሞ ይህን ያህል ዶላርስ ቫልዩ ያለው ነገር ኢምፖርት አደርጋለሁ ወይ ከረንሲ አመጣለሁ። እንደዛ አይነት ሪኳየርመንቶች ነበሩት በፊት የነበረው። እነዚህን ስትሪንጀንት የነበሩ ህጎች ለፎሪን ኢንቨስተርስ ለማሟላት ትንሽ ከበድ የሚሉ የሚመስሉ ኮንዲሽኖችን ነው አሁን ሊፍት የተደረገው በአዲሱ ዳይሬክቲቭ። ስለዚህ አሁን ባለው ዳይሬክቲቭ ያው የምንጠብቃቸው ጋይድላይኖች ይኖራሉ ከኢትዮጵያ ኢንቨስትመንት ኮሚሽን። ግን ኢንጌጅ ማድረግ ኢን ፕሪንሲፕል አሁን ተፈቅዷል፣ እነዚ አይነት ሪኳየርመንቶች ሳይኖሩ ነው። ፕሮፐርቲን በተመለከተ ያው የሪል ስቴት ፕሮፐርቲ እና ማርኬት ቫሉዌሽን ፕሮክላሜሽኑ ጸድቋል በፓርላማ። በተለይ ለሪል ስቴት ቢዝነሱ በጣም ጥሩ የሚባሉ ትራንስፓረንሲን በዲቨሎፐሩ እና በባየሩ መካከል ኮንፊደንስን ቢውልድ የሚያደርጉ አይነት ፕሮቪዥኖች ተካተውበታል። ፕራክቲካሊ የምናያቸው የነበሩ በተለያየ መንገድ ሪል ስቴት ቢዝነሱን በተወሰነ አፌክት አድርገውት የነበሩ ነገሮች እዚህ ፕሮቪዥን ላይ ሬጉሌት ተደርገዋል። አሁን ደግሞ በጣም በቅርቡ ለፓርላማ የቀረበ በካውንስል ኦፍ ሚኒስተርስ የጸደቀ እስከዛሬ ድረስ ከ1960 ሲቪል ኮድ ጀምሮ ፎሪነርስ ኢሙቨብል ፕሮፐርቲ በኢትዮጵያ ሕግ መሬትና ቢልዲንግስ ተብሎ ነው በሲቪል ኮዱ ሪኮግናይዝ የሚደረገው። ያው መሬት የመንግስትና የህዝብ ነው። ግን ቢልዲንጎች በኢትዮጵያ ናሽናልስ ወይም ደግሞ ኢንቨስትመንት ሕጉ ላይ $10 ሚሊዮን ኢንቨስት ያደረገ ኢንቨስተር አንድ ሬዚደንሻል ቢልዲንግ እንዲኖረው ከሚፈቅደው ውጭ ፎሪነርስ ጀነራሊ ክልከላ ነበረ ሬዚደንሻል ቢልዲንግስ ኦን እንዳያደርጉ። አሁን ግን በካውንስል ኦፍ ሚኒስተርስ የጸደቀው ድራፍት ሕግ ያው በፓርላማ እስኪጸድቅ ድረስ የህግ የመሆን ውጤት አይኖረውም። ግን ድራፍት ህጉ እስከ 5 የሚደርሱ ሬዚደንሻል ቢልዲንግስ ወይም ሬዚደንሻል ሃውስስ ኦን ማድረግ እንዲችሉ ፎሪነርስ የመጀመሪያው ከሪኳየርመንት ከፋይናንሻል ትሬሽሆልድ ሪኳየርመንት ነፃ ተደርጎ ሌሎቹ ደግሞ በተለያዩ ኮንዲሽኖች ኦን ማድረግ እንዲችሉ ፈቅዷል። ይሄ በጣም በተለይ ኢንቨስት ለሚያደርጉ እዚህ ሀገር ኢንቨስት አድርገው ረጅም ዓመት ሎንግ ተርም ኢንቨስትመንት ለሚያስቡና ኦልሬዲ ኢንጌጅ ላደረጉ ኤግዚስቲንግ ኢንቨስተሮችም በጣም ትልቅ ኦፖርቹኒቲ ይከፍታል ተብሎ ነው የሚታሰበው። በጣም አመሰግናለሁ ሃይማኖት። አይ ቲንክ እዚህ ሪል ስቴቱ ጋር መጀመሪያ እንቆይና ወደ ሌሎቹ እንመጣለን። እና እኔ የሚታየኝ ነገር የዚህ የሪል ስቴት ማርኬቱ እንደው እንደዚህ ነው ተብሎ ባይነገርም ከኢኮኖሚክስ አንጻር በጣም ስሎዳውን ያደረገ ይመስለኛል። አይ ሜይ ቢ ሮንግ፣ ግን አንደኛ የማርኬት ካምፔኑ አግሬሲቭ ሆኗል። በቢዝነስ በጣም ውድ የሆነ ነገር ካለሽ you don't do that much marketing እና አሁን እንደምታዩ በየትኛውም ቻናል በጣም ብዙ ፕሮሞሽኖች እያየን ነው። ሁለተኛ ከዚህ ከዴሊቨሪ ጋር ያለ ደግሞ በጣም ብዙ ፕሮብሌሞች ኢትዮጵያ ውስጥ ነበሩ። ስለዚህ የነዚህ የፎሬን ኢንቨስተሮች የፕሮፐርቲ ማርኬት ላይ ለመሳተፋቸው
ከዴሊቨሪ አንጻር እንደ ዴቨሎፐር ወይም ደግሞ ኦን እንደማድረግም የሚገቡ ከሆነ አይ ቲንክ ለማርኬቱ የአዲሽናል ኢንቨስትመንት ሊያመጣ ይችላል ፖዚቲቭሊ ስታዩ ማለት ነው። ግን ምንድነው አሁን ኢትዮጵያ ውስጥ የፕሮፐርቲ በተለይ አሁን እዚህ ዲያስፖራ ያለውን ስታይ እንደገና ደግሞ የትም ሀገር ያለ ሰው ኢትዮጵያ ውስጥ የሆነ ነገር ኦን ማድረግ ይፈልጋል። ስለዚህ ችግሩ ዲማንድ ሳይዱ ጋር አይመስለኝም። ማለት ሰዎች መግዛት ይፈልጋሉ፣ ነገር ግን በጣም ትልቅ ችግር ያለው በዴሊቨሪ በሰፕላይ ሳይዱ ነው እና ይሄ የህግ ማዕቀፍ መግዛት ይችላሉ ሲል አንደኛ ከሎን ጋር የተገናኘ ኢሹዎችን ይፈጥራል። ምክንያቱም ሲገዙ ፉሊ ካሽ አምጥተው ነው የሚገዙት ወይስ ከባንክ ሄደው ተበድረው ነው የሚገዙት? እንደዛ ከሆነ ደግሞ ከረንትሊ ያለው የባንኩን እንትን ኦቨርክራውድ አያደርጉትም ወይ የሚል ጥያቄ ያስነሳል። እና እንደው ከህግ አንጻር ህጉ የወሰዳቸው አሰምሽኖች ምንድን ናቸው? በዚህ ምክንያት ይሄንን ህግ እንድንፈቅድ ተገደናል ኦር ምናምን የሚል ነገር አንቺ እንትን ያረግሽው ነገር አለ ወይ? ምን ይመስልሻል? ልክ ነህ መክብብ። መፈቀዱ በራሱ በጣም ትልቅ ሪማርካብል የሚባል ሙቭ ነው። ከዛ በኋላ ደግሞ ተፈቅዶስ እንዴት ይፈጸማል? እንዴት ያስችላቸዋል ፎሬነሮችንም ኢሙቨብል ፕሮፐርቲ ኦን እንዲያደርጉ የሚያስችላቸው የህግ ማዕቀፍ ምን ያህል ፕራክቲካሊ ተፈጻሚ ይሆናል የሚለው ደግሞ ሌላ በጣም ኢምፖርታንት የሆነ ጥያቄ ነው የሚሆነው። ህጉ ይሄንን ሲፈቅድ ታሳቢ ያደረጋቸው ነገሮች አሉ። አንደኛ እንዳልከው ፋይናንሱ እንዴት ይሆናል የሚለውን ስናይ ፎሪነርስ ያው አንዱ የፎሪን ኢንቨስትመንት ወይም ፎሪን ዳይሬክት ኢንቨስትመንትን አትራክት የምናደርግበት አንዱ ነገር ፎሪን ከረንሲ ወደ ሀገር ውስጥ እንዲገባ ማስቻል ነው። ስለዚህ አንዱ ከዚህ ፎሪነርስ ኢሙቨብል ፕሮፐርቲ ኦን እንዲያደርጉ ሲፈቀድ አንዱ የሚታየው ኤለመንት ከዚህ ውስጥ ፎሪነሮች በፎሪን ከረንሲ ኢንቨስት እንዲያደርጉ ኢት ኩድ ቢ በፋይናንሲንግ አሬንጅመንት ሊሆን ይችላል። የተለያዩ አገራቸው ጋር ያሉ ባንኮች ጋር ኢንጌጅ በማድረግ ወይም ደግሞ ካፒታል ማርኬት ላይ ያሉ የተለያዩ ፈንዲንግ አሬንጅመንቶችን ተጠቅመው ሊያመጡ ይችላሉ። ግን ምንድነው ህጉ ላይ የተቀመጠው? ከሎካል ፋይናንሻል ኢንስቲትዩሽንስ ግን ቅድም ያልከው አሁን ከሎካሊ ካለው ባንኮች ከሆነ ብድር የሚወሰደው ሌላ ጫና ሊፈጥር ይችላል። ምክንያቱም ኦልሬዲ ማርኬቱ ላይ ያሉ ፕራይቬት ኢንስቲትዩሽኖች፣ ተቋማት፣ ቢዝነሶች ኦልሬዲ ከባንኮች የሚፈልጉት ብድር አለ። እንደገና ይህንን ስንፈቅድ ደግሞ ባንኮቹ ላይ ፋይናንሻል ኢንስቲትዩሽኖች ላይ ተጨማሪ ጫና የሚፈጥር ነገር ስለሚሆን ፎሪን ኦነርሺፕ ለፎሪነርስ ኦነርሺፕ ሲፈቀድ ከሎካል ፋይናንሻል ኢንስቲትዩሽንስ ግን ብድር መውሰድ አይቻልም የሚል ክልከላ አለው ድራፍት ህጉ። ስለዚህ በካሽ መግዛት ይችላሉ። አንዱ ኦፕሽን እሱ ነው። በፋይናንሲንግ መንገዶች መጠቀም ይችላሉ። ግን እነዚህ ፋይናንሲንግ መንገዶች ከኦፍሾር መሆን አለባቸው እንጂ ከሎካል ኢንስቲትዩሽኖች መሆን የለበትም። ስለዚህ ሎካል ፋይናንሻል ኢንስቲትዩሽንስ ላይ የሚፈጥረውን በርደን በዛ መንገድ ማኔጅ ያደርገዋል ህጉ። አት ዘ ሴም ታይም ደግሞ የፎሪን ከረንሲ ኢንፍሎውን ኢንሹር ያደርጋል። ሰፕላይ ሳይድስ ማለት ኮንትራክተር ሆነ ወይም አሁን ኢትዮጵያ ውስጥ እንዳሉት የተለያዩ ፕሮቫይደር ሪል ስቴት ፕሮቫይደር በዛ ፎርሙስ በዛም ሳይድ መስራት ይችላሉ። አዘ ካምፓኒ ፎርም በማድረግ ይችላሉ። አሉ እኮ ኤግዚስቲንግ ሪል ስቴት ዲቨሎፐሮችም አሉ። የውጭ ካምፓኒዎች ለምሳሌ የጀርመን ካምፓኒዎች አሉ። የዚህ ኦልሬዲ ሪል ስቴት ገንብተው የጨረሱ ሽያጭ የጀመሩ ዴሊቨር ማድረግ የጀመሩ የውጭ ሪል ስቴት ዲቨሎፐሮች አሉ። ግን ያው የሪል ስቴት ማርኬቱ ለሎካል ለኢትዮጵያ ናሽናልስ ሊሚትድ የሆነ ስለነበርም ብዙ ሪል ስቴት ዲቨሎፐሮች ማርኬት ላይ ስላሉ ሴክተሩን አንዱ የምታነቃቃበት መንገድ ኢትዮጵያውያን ብቻ ሳይሆን ፎሪነርስም ኦን ማድረግ ሲችሉ ብዙ ዲማንድ ሳይዱ እንዲጨምር ይሆናል። ስለዚህ ያን ነገር የመፍጠር ነገር ነው እንጂ ሪል ስቴት ሴክተሩ ላይ በፊትም በነበረው ኤግዚስቲንግ ሊጋል ፍሬምወርክ ኢንቨስት ያደረጉና ዲቨሎፕ ያደረጉ ሪል ስቴት ዲቨሎፐሮች አሉ፣ የውጭ ካምፓኒዎች። በጣም አሪፍ። እዚህ ላይ እንግዲህ የማንኛውም ህግ ማዕቀፍ ሲኖር ትልቁ ዋናው ታሳቢ የሚያደርገው ከስተመር ኮንፊደንስን ቢውልድ ለማድረግ ነው። እንደምታውቂው የሪል ስቴት ማርኬት በጣም ዴሊቨር ያደረጉ በጣም ብዙ ሪል ስቴት ካምፓኒዎች እንዳሉ ሁሉ በጣም ዲስአፖይንቲንግ የሆነ እንደውም ትልልቅ የፋይናንሻል ስካንደል ሁሉ የደረሰበት ሴክተር ነው እና ሰዎች ልክ ሪል ስቴት የሚባለውን ሲያስቡ እና አሁን ይሄ ደግሞ መፈቀድ ይችላል እና የሚባለውን ሲያስቡ ያኛው ነገር ነው የሚመጣባቸው እና በዚህ በአዲሱ የሌጋል ፍሬምወርክ ትረስትን ቢውልድ ለማድረግ ወይም ደግሞ ከአሁን በፊት የተጓተቱ የነበሩ ዲስፒቶችን አላል ማርኬቱን እንደው ለማረጋጋት የተደረጉ ነገሮች አሉ ወይ? አሜን የህግ ማዕቀፍ ውስጥ የከስተመር ፕሮቴክሽንን በተመለከተ ምን የተባለ አዲስ ነገር አለ? ሪል ስቴት ፕሮክላሜሽኑ ላይ አዲስ የወጣው ሪል ስቴት ፕሮክላሜሽኑ ላይ
እነዚህ የባየርን ኮንፊደንስ ኢንሃንስ ለማድረግ የገቡ ፕሮቪዥኖች አሉ። አንደኛው ነገር በፊት ማርኬቱ ላይ የሚታየው ቻሌንጅ ምን ነበር? ሰዎች መጀመሪያ ቅድሚያ ይከፍላሉ ፕሪሴልስ በሚባለው አሬንጅመንት። ከዛ በኋላ ቤቱ መቼ እንደሚያልቅ የታይም ላይን የዲሌይ ኢሹ አለ። አንዳንዴም ደግሞ እንዳልከው የምንሰማቸው ማርኬቱ ላይ ገንዘብ ከተከፈለ በኋላ ፕሮፐርቲው አልተገነባም፣ በሚጠበቀው መንገድ አልሄደም፣ ብዙ አይነት ነገሮች አሉ። አንዱ አዲሱ ህግ የፈታው ነገር ምንድን ነው? በፕሪሴልስ የሚገቡ ገንዘቦች ሪል ስቴት ዲቨሎፐሩ ኤስክሮ አካውንት ወይም የክሎዝድ ባንክ አካውንት ከፍቶ እዛ ባንክ አካውንት ውስጥ ማስቀመጥ አለበት። ስለዚህ ገንዘቡ ተሰብስቦ እንደ በፊቱ ካምፓኒው ለኮንስትራክሽን ወይም ደግሞ ለሌላ ለቢዝነሱ ዓላማ የሚያውለው ገንዘብ ሳይሆን ፕሮፐርቲው ተገንብቶ እስኪያልቅ ድረስ በክሎዝድ ባንክ አካውንት የሚቀመጥ ገንዘብ ነው። ስለዚህ ኤኒ ታይም ኤኒ ቻሌንጅ ቢገጥም ኢንፎርስ መደረግ የሚችል ሊጋሊ ቻሌንጅ መደረግ የሚችል እና ገንዘቡን ሪክሌም ማድረግ የሚያስችልበት ሊጋል ፍሬምወርክ ፈጥሯል ይሄኛው አዲሱ ህግ። ሌላው ይሄ የባየርን ኮንፊደንስ ከመፍጠር አንጻር የመጣው ነገር ምንድን ነው? አሁን ሰርቲፊኬት ያስፈልጋቸዋል። ሰርቲፊኬት ኳሊፊኬሽን ሰርቲፊኬት ያስፈልጋቸው ሪል ስቴት ዲቨሎፐሮቹ የሚያቀርቡት የፕሮጀክት ፊዚቢሊቲ አለ። ሪል ስቴት ዲቨሎፐሩ አቅም አለው ወይ፣ ፋይናንሽሊ ቴክኒካሊ አቅም አለው ወይ፣ የተባለውን ፕሮጀክት መፈጸም የሚያስችል ደረጃ ላይ አቋም ላይ ያለ ድርጅት ነው ወይ የሚለው ይታያል በሬጉላቶሪ አውቶሪቲዎቹ። ስለዚህ እንደ በፊቱ ዳይሬክትሊ ካምፓኒ አቋቁሞ ሪል ስቴት ላይሰንስ አውጥቶ ወደ ግንባታ ወደ ላንድ አኩዚሽን ከዛ በኋላ ዲቨሎፕ ወደ ማድረግ መሄድ ሳይሆን መጀመሪያ ኳሊፋይድ ነው የሚለው ታይቶ የሚለው ሲታመንበት በሬጉላቶሪ አውቶሪቲዎቹ ነው ፈቃድ የሚሰጠው። ከዛ በኋላ ነው ግንባታ የሚኖረው። ግንባታውን ከተጀመረ በኋላ ደግሞ ገንዘቡ በክሎዝድ ባንክ አካውንት መቀመጡ ትልቅ ኮንፊደንስ ነው የሚሰጠው ለባየሩ። ከዛ ደግሞ 80% እስኪደርስ ድረስ መሬቱ እንዳይሸጥ እንዳይለወጥ ክልከላ ማድረግ ይቻላል የሚሉ አይነት ፕሮቴክሽኖች ለባየሩ ተሰጥተዋል። ስለዚህ እነዚህን አዳዲስ ኢንትሮዳክሽኖች ስታየው ማርኬቱ ላይ በተለይ ከባየር ሳይድ እና እስከዛሬ ድረስ በጣም ሴክተሩን አፌክት ያደረጉትን ኤክስፒሪየንሶች ስታያቸው የተሻለ ኮንፊደንስ ኢንሃንስ የሚያደርጉ ተርሞች ኢንትሮዲውስ ተደርገዋል አዲሱ ሊጋል ፍሬምወርክ ላይ። ቴንክ ዩ ፎር ዘ ኤክስፕላኔሽን። እዚህ ጋር አንድ ሁለት ጥያቄዎች ላንስና ወደሚቀጥለው እንትን እንሄዳለን። ምንድን ነው የዚህ የሪል ስቴት አሁን እኛ እንደምናውቀው አሁን ውጭ ሀገር ሪል ስቴት ሲባል ከሪል ስቴት ጋር ተጓዳኝ የሆኑ በጣም ብዙ ፕሮዳክቶች አሉ። ያው ካፒታል ማርኬታችን ገና ስላልተጀመረ ነው እንጂ ሪል ስቴት ፍራክሽናል ራሱ ኦን የሚያደርግ አለ፣ ሼርድ ኦነርሺፕ የሚባል አለ፣ ሬንቱ ባይ የሚባል አለ። እንደገና ደግሞ የዛን ሪል ስቴት ኢንዱስትሪ ይዞ ትራክ የሚያደርግ ዴሪቬቲቭ ምናምን ከዋናው ባለፈው ዓመት የስቶክ ኤክስቼንጅ እዚህ ሀገር ያለ ስቶክ ኤክስቼንጅ ሪል ስቴት ላይ አኑዋል ሪተርን ናቸው ኦን አቨሬጅ 8% ምናምን አካባቢ ነው። ነገር ግን ዴሪቬቲቭ ማለት ከዋናው በዴሪቬቲቭ ኢንስትሩመንት ትራክ እያደረገ እዛ ላይ ያለው የኢንቨስትመንት ፐርፎርማንስ በጣም የተሻለ ወደ 11 ወደ 12% አካባቢ ነው። እና ኢትዮጵያ ውስጥ አሁን ካፒታል ማርኬት እየመጣ ነው እና ከሌጋል አንጻር ከፋይናንሱን የፋይናንስ ባለሙያዎች ጠይቃለሁ። ነገር ግን ፕሮቪዥኑ ካፒታል ማርኬት እየመጣ ስለሆነ ይህንን ነገር ፊውቸር ሊመጣ የሚችለውን አሁን ኮንሲደር አድርጎ የሆነ ነገር ብሏል ወይ ወይስ ምንም ነገር የለም አልታሰበበትም? ሪል ስቴት ህጉ በዛ ደረጃ በጣም ኢንሃንስድ የሆኑ የሪል ስቴት ቢዝነስ ፎርሞች ኢንክሉድ አድርጓል ለማለት የሚያስችል ነገር የለውም። ግን እንዳልከው አሁን የስቶክ ኤክስቼንጅ መምጣት ሲግኒፊካንት የሆነ ለውጥ ያመጣል ቢዝነሱ ላይ ብዬ ነው የማስበው። ፍራክሽናል ኦነርሺፕን ኢምፕሊመንት ማድረግን ለምሳሌ ብታስበው ከ2 ዓመት በፊት ብታየው ፕሮፐርቲ ትራንስፈር የሚደረግበት በጣም ስትሪክት የሆኑ ፕሮሲጀሮች አሉ። ያንዳንዱ ፕሮፐርቲ ትራንስፈር የሚሄድበት ፕሮሰስ ታክስ ኢምፕሊኬሽኑ ካፒታል ጌንስ ታክስ ፕሮሰስ ማድረግ አለበት። ይሄ ፍራክሽናል ኦነርሺፕ ኮንሰፕት ኢምፕሊመንት ሊደረግበት የሚችለው አይነት ፍሌክሲቢሊቲ የለውም ሊጋል ፍሬምወርኩም ሬጉላቶሪ ፍሬምወርኩም። ስለዚህ ያለው ኤግዚስቲንግ ሊጋል ፍሬምወርክ ያንን ይከለክላል ባይባልም ግን መሬት ላይ ሲወርድ ያለው ኤግዚስቲንግ ሊጋል ፍሬምወርክ ያንን አይነት ፍሌክሲቢሊቲ አኮሞዴት አያደርግም። ባይከለከልም መፈጸም ግን የሚያስችል ነገር አልነበረም። አሁን ያሉት ዳይሬክቲቮች የስቶክ ኤክስቼንጅ ላይ ያሉትን ህጎች ስታየው የክራውድ ፈንዲንጉም ሌሎቹንም ነገሮች ስታያቸው አሁን ደግሞ እንደዚህ የሪትን ኮንሰፕት ኢምፕሊመንት ሊያደርጉ የሚያስችሉ አይነት ድራፍት ህጎች እየተዘጋጁ እንደሆነ ስንሰማ እነዚህ ነገሮች መፈጸም ሲጀምሩ ዳይሬክቲቮቹ ጸድቀው ስቶክ ኤክስቼንጅ ማርኬት ኢንፕሌስ ሲሆን ብዙ አይነት የሪል ስቴት ቢዝነስ ፕሮዳክቶች ማርኬቱ ላይ ሲፈጸሙ እናያለን ብለን እናስባለን። አይ ቲንክ ሪሰንትሊ ግን ፍራክሽናል ኦነርሺፕ ኢምፕሊመንት መደረግ መጀመሩን የሚያሳዩ ዜናዎች አይተናል። እንግዲህ ቱዋት ኤክስቴንት እንዴት አንፎልድ ያደርጋል የሚለውን ብናይም ግን ይሄ በጣም ትልቅ ዲቨሎፕመንት ነው ሴክተሩ ላይ የሚያመጣ። የመጨረሻ ጥያቄ እዚህ ላይ አሁን እንግሊዝ ሀገር ሪል ስቴቱ በጣም ማርኬቱ ቡም ያደረገ ነው። ለብዙ ጊዜ ያው ዴቨሎፕ ይደረጋል። ስቲል ዲማንዱ ሀይ ስለሆነ ያው መንግስት ሁል ጊዜ ታርጌት ሴት አድርጎ ይሰራል እና ኢትዮጵያ ውስጥም አይ ቲንክ ፐብሊክ ፕራይቬት ፓርትነርሺፕ እንዳለ ገምታለሁ።
ምክንያቱም ዲማንዱን ማሟላት ስላልተቻለ ማለት ነው። ግን ደግሞ ምን አይነት ነገር አለ መሰለሽ፣ አሁን እዚህ እንግሊዝ ሀገር ሪኳየርመንቶች አውጥቷል። ምክንያቱም እያንዳንዱ የሚገነባውን የፎሬን ኢንቲቲዎች የሚወስዱት ከሆነ እዚህ ሎካል ላይ ያለው ፕራይስ ዳውት ሊሆን ነው ማለት ነው። እና ያንን እንዳይደረግ ለምሳሌ በጣም ትልቅ ሪል ስቴት ዴቨሎፕ የሚያደርግ ከሆነ በጣም ሎ ኢንካም ግሩፕ ላይ ያሉ ወይም ደግሞ በመንግስት ሳፖርት የሚደረጉ የሀገሩ ዜጎች ከዛ እንትን ለነሱ የሚሆን የተወሰነ ቤቶች የመገንባት ኃላፊነት እንደ ሪኳየርመንት አለ እና ኤቭሪዌር ትልልቅ ከተማ የሚባሉ በጣም ትልልቅ ቦታዎች ቼልሲ፣ ፉሏ በደንብ የሚባሉ ቦታዎች ላይ እንደዚህ አይነት ሰዎችም አብረው ይኖራሉ። እና ኢትዮጵያ እነዚህ የፕራይቬት አሁን በሰፕላይ ሳይድ ያሉት ኢንጌጅ የሚያደርጉ ከሆነ እንደዛ አይነት ሪኳየርመንት ፍሮም ባየር ፖይንት ኦፍ ቪው የተካተተ ነገር አለ ወይ ወይስ ምን ታስቧል? የምታውቂው ነገር አለ ወይ ለማለት ነው። አሉት ዳይሬክቲቮቹ በተወሰነ ሬጉሌት ያደረጉት ነገር አለ። በፐብሊክ ፕራይቬት ፓርትነርሽፕ ለምሳሌ የሚነሱ ሪስትሪክሽኖች አሉ። ይሄ በገቨርንመንት ሰብሲዲ የሚገነባው ኦልሬዲ ስታብሊሽ የተደረገው የኮንዶሚኒየም ስትራክቸርም አለ። ግን ሞር ደግሞ በፐብሊክ ፕራይቬት ፓርትነርሽፕ ሲሆኑ እንደ ኢንሴንቲቭ ኖርማሊ አፕላይ የሚያደርጉት ሪስትሪክሽኖች እንዲነሱና ያንን ሞር ሰፖርት የሚያደርግ ቢካዝ በፐብሊክ ፕራይቬት ፓርትነርሽፕ የሚሰሩት አይነት ፕሮጀክቶች ሲሆኑ ያው ፐብሊክ ኢንትረስት ኤለመንትም ስለሚኖራቸው እና ያን ኮንሲደር ስለሚያደርጉ እንዳልከው የተወሰነ ፖርሽን ኦፍ የዛ ሪል ስቴት አሎኬትድ የሚሆነው ለእንደዚህ አይነት ፐርፐዞች ስለሆነ ያው ኢንሴንቲቫይዝድ ይሆናል ያ ኤሪያ። ከዛ ውጭ ግን ማንዳቶርሊ የአንዳንዱ ሪል ስቴት ዲቨሎፐር ላይ እንደዚህ አይነት ሪኳየርመንት የሚጥል ነገር ሶፋር ያው ካለንም የማርኬት ስታተስ አንጻር ገና ስላላደግን እንደዛ አይደለም ስትራክቸር የሆነው። ከዲያስፖራ ጋር በተመለከተ እንግዲህ ያ ብዙ ዲያስፖራ ኢትዮጵያ ውስጥ ፕሮፐርቲ ሆነ ያደርጋል። በተለይ የሎ ካርድ የሚባለው ወይም ደግሞ የኢትዮጵያ አይዲ ከሱ ጋር በተገናኘ እና አዲስ ለውጥ አለ እሱ አካባቢ ምናልባት አዲስ ነገር ካለ። የሎ ካርድ ያለው ሰው ያው በፊት አንድ ዶሜስቲክ ኢንቨስተር ያለው አይነት ፕሮቴክሽን ይሰጠዋል። ስለዚህ አፕላይ የሚያደርጉት ይሄ ለፎሪነርስ ያሉት ሪስትሪክሽኖች ለዳያስፖራ ኮሚኒቲ አፕላይ አያደርጉም። ያው አንዳንድ ሪኳርመንቶች ይኖራሉ አንዳንድ ነገሮች ላይ ለምሳሌ በፎሪን ከረንሲ ኢንቨስት ያድርግ እንደዛ አይነት ነገሮች አፕላይ የሚያደርጉባቸው ሴክተሮች አሉ። አዘርዋይስ ግን የዳያስፖራ ኮሚኒቲ ኳሊ አንድ ዶሜስቲክ ኢትዮጵያን ኢንቨስተር ያለውን አይነት ፕሮቴክሽን ያገኛል በህጉ። ያ የተቀየረ ነገር የለም ማለት ነው። ቴንክ ዩ። ከዚህ በተጨማሪ እንግዲህ የቅድም መጀመሪያ ላይ ጠቅሰሻል የኢንቨስትመንት ኮሚሽን አዲስ ያወጣቸው ገና ዲቴይል መመሪያ ያልወጣለት ግን በአይዲያ በፕሪንሲፕል ደረጃ ኢትዮጵያ ውስጥ ኢምፖርት ማድረግ ኤክስፖርት ማድረግ ሪቴይል ቢዝነስ በፊት ተይዘው የነበሩ በተለያዩ መንግስት እንትኖች የተከለከሉ ነገሮች አሁን ለሁሉም ሰው ተፈቅዷል የሚል አይነት ዜና አይቻለሁ እና ከህግ አንጻር አንደኛ ዝግጅቱ ምን ይመስላል? ሁለተኛ እውነት ለመናገር አሁን በቃ እየወሰድነው ያለው የኢኮኖሚክ ሞዴል ግልጽ ነው ማለት ማርኬቱን ኦፕን ማድረግ ነው። በጣም የኢንቨስትመንት ፕሮብሌም ስላለበት አገሩ ያንን ኢንቨስትመንት አሎክ ለማድረግ ነው። ያንን በተመለከተ የትኛውን ሞሽን ለመጠቀም መንግስት ዝግጁ ነው እና ከዛ አንጻር ስታዩ ኢትስ ፋይን። ግን ኦቨርኦል ኤክሰፕሽኖች አሉት ወይ ሃይማኖት አሚን ወይስ ዝም ብሎ ነው ሁሉንም ነገር ማድረግ ይችላሉ የተባለው? አሁን ያለን ፕሪንሲፕሉ ነው ተፈቅዷል። ሴክተሩ አንዳንድ ኮንዲሽኖች ነበሩት የበፊቱ እንዳልኩ እነሱን ኮንዲሽኖች ሊፍት ተደርገው አሁን ሴክተሩ ለፎሪነርስ ኢንቨስት እንዲያደርጉ ተፈቅዷል። ዳይሬክቲቭ ላይ ሪኳርመንት አለው የኢንቨስትመንት የሚኒመም ካፒታል ሪኳርመንት አለው። ሪቴይል ቢዝነስ ላይ 2.5 ሚሊዮን ዩኤስ ዶላር ፔይድ አፕ ካፒታል ኢንቨስት ማድረግ አለበት ኢንቨስተሩ የሚል ሪኳርመንት አለው። ከዛ በኋላ ደግሞ ዲው ዲሊጀንስ ይሰራል ኢንቨስተሩ ላይ ያው ኢትዮጵያ ኢንቨስትመንት ኮሚሽን የሚሰራው ዶክመንት ቀርበው የሚታዩ ነገሮች ናቸው። እነዚህ አይነት ሪኳርመንቶች አሉ። በፊት ከነበረው ሪኳርመንቶች አንጻር ሲታይ እኛው በጣም ማኔጅ የሚደረግ አይነት ሪኳርመንት ነው ልትለው ትችላለህ። ምክንያቱም የበፊቱን ስታየው ይሄ ሃይፐር ማርኬት ስታብሊሽ ማድረግ በጣም ትልልቅ 12,000 ስኩዌር ሜትር ላንድ ላይ እንደዚህ አይነት ነገር ማድረግ ከሪቴል ቢዝነስ ስራ ጋር ብዙ ማሄድ በዛ መንገድ ላርጅ ስኬል ኢንቨስትመንት ሲጠይቅ በየቦታው ሪቴል ቢዝነስ ኦፕሬት ለማድረግ የሚያስብ ኢንቨስተር እንደዚህ አይነት በየቦታው ሃይፐር ማርኬት ኦር ሱፐር ማርኬት አይነት ነገሮችን ማድረግ ፊዚብል ላይሆን ይችላል። እነሱ ሪኳርመንቶች ሞር ፕራክቲካል የማድረግ ነገር ተሰርቷል አሁን እዚኛው ዳይሬክቲቭ ላይ። ሶፋር ግን ከኢትዮጵያ ኢንቨስትመንት ኮሚሽን ጋር ለተለያዩ ደንበኞች ባደረግነው ኤንጌጅመንት ግን አሁንም ፈርዘር ጋይድላይንስ እየወጡ እንደሆነ እና እነዚህ የተፈቀዱ ሴክተሮች ላይ ፎሬን ኢንቨስተርስ እንዴት ኢንቨስት ማድረግ ይችላሉ የሚለው ክላሪቲ ሞር እየጠራ የሚሄድ ነገር እንደሆነ ግን መጀመሪያ ስታይ መጀመሪያ ኢንቨስትመንት 2020 ላይ የወጣውን ስታየው ኤክሰፕት የተወሰኑ ሴክተሮች ክልክል ነው። ሪቴይል ትሬድ፣ ሆልሴል ትሬድ፣ ኢምፖርት ክልክል ነው።
አሁን በፊት ከዛ ቀጥሎ የወጣው ዳይሬክቲቭ ላይ ስታዩ ደግሞ ከወራት በፊት የወጣው ላይ ደግሞ ተፈቅዷል። ግን በጣም ስትሪንጀንት የሆኑ ኮንዲሽኖች ተቀምጠውበት ስለነበር ስቲል ለፎሬን ኢንቨስተርስ መጥተው ኢንቨስት ለማድረግ እነዛ ሴክተሮች ላይ ትንሽ ከባድ ነው ሪኳርመንቶቹ የተቀመጡት ኮንዲሽኖች። አሁን እነሱን የማላላት ነገር እና ሞር ተፈጻሚ መሆን የሚችሉ አይነት ኮንዲሽኖች ናቸው የተቀመጡት። ሞር ደግሞ በጋይድ ላይን ደግሞ እየጠሩ ሲሄዱ እና ፕራክቲካሊ ላይሰንሱ መሰጠት እየጀመረ ሲሄድ ደግሞ በጣም ብዙ ኢንቨስተር ኢንትረስትድ የሚሆንባቸው ኤሪያዎች ናቸው ብለን ነው የምንጠብቀው። እውነት ለመናገር መከልከል ኢዝ ኖት ሶሉሽን፣ ትክክል ነው፣ መፈቀድ አለበት። ኢንቨስትመንት ማበረታታት መቻል አለብን። የጆብ ኦፖርቹኒቲ ለመንግስት ታክስ ነው ብዙ ነው እንትኑ ፖዚቲቭሊ ማኔጅ ከተደረገ። ግን ምንድነው የሱፐርቪዥን ሮሉ በተለይ በጣም ካፓሲቲ ሪኳየር ያደርጋል። ካልሆነ ምንድነው የሚሆነው ዊ ኤንድ አፕ በጣም ሴል ባይ የሆነ ቀናቸው የደረሱ ፕሮዳክቶች መሸጫ፣ ከዛ በተጨማሪ ደግሞ በሂሳብ ትራንስፈር ፕራይሲንግ የሚባል አለ። ኦርጋናይዜሽኖቹ እነዛ ትልልቆቹ ምንም አትራፊ እንዳይሆኑና አለ አይደል በትልልቅ ኮስት እቃው እንደገባ አድርጎ የማድረግ ነገር አለ። እንደ አገር ገባሽ አሁን እንትኑ ህጉ መፈቀዱ ጥሩ ነው። ግን ፍሮም ካፓሲቲ ስል እንግዲህ ሌጋልም ነው የሱፐርቪዥን የሞኒተሪንግ እዛ ደረጃ ላይ ነን ወይ? ፍሮም ሌጋል ፖይንት ኦፍ ቪው እንዴት ነው የምታየው? ምክንያቱም እነዚህ አይነት ነገሮች አንድ ከተፈቀደ በኋላና ነገሮቹ ከተከፋፈቱ በኋላ እንደው በትልልቆቹ ደረጃ ሳይሆን በትንንሽ ሱቆች ደረጃ ኤክስፔክት ማድረግ አለብሽ። ምክንያቱም አሁን እንግሊዝ ሀገር አብዛኛ የሎካል ሾፕ በየሰፈር ውስጥ ያሉትን ሆነ ያደረጉት አብዛኞቹ ኢንዲያንስ ኦሪጅን ናቸው። አይዶን ሂስቶሪካሊ ሪዝን ሊኖሩ ይችላል አላውቅም። ግን እንደዚህ የፐብሊክ ራዮት ችግር ምናምን ሲፈጠር መጀመሪያ ላይ አታክ የሚደረገው እንደዛ አይነት እንትን ነው። ለምን ሰዎች የሚያስቡት ስራችንን ወሰዱ የሚል ሜንታሊቲ ነው። ደቡብ አፍሪካ ማይተሻል ኢትዮጵያንስ ብዙ ነገር እንደገጠማቸው እና ከሌሎች ተምረን እነዚህ አይነት ነገሮችን ፕሮቴክት ለማድረግ ማርኬቱን ጀስት ፕሮፐርሊ ለተባለው ነገር እነዚህ ድርጅቶች እንዲሰሩ ለማድረግ ምን ታስቧል? በእርግጥ ኮንትሮባንዱን ስታዩ በኢሌጋል ፎርም የሚገቡትን ነገሮች ስታያቸው ፎርማል ማድረጉ ኢትስ አ ጉድ ቲንግ። ግን ደግሞ ከህግ ማዕቀፍ አንጻር ሁሉም እንዲመጣ መጋበዙ እንዳለ ሆኖ ግን አር ዊ ስትሮንግ ኢነፍ በካፓሲቲ ደረጃ እነዚህ አይነት በጣም ኮምፕሌክስ የሆኑ ትራንዛክሽኖች መምጣታቸው አይቀሩም። እነዚህ ያንን ማኔጅ ለማድረግ ያ ደግሞ ሌጋልንም ይጨምራል እና አር ዩ ሬዲ ሃይማኖት? ዛትስ ማይ ኩዌስችን። በጣም ፕራክቲካል ጥያቄ ነው የጠየቅኝ። በህግ መፍቀድ እንዳልከው አንድ ነገር ነው። ከዛ በኋላ ግን የሬጉላተሪ ኦቶሪቲዎቹ ካፓሲቲ ምን ያህል ጠንክሯል እንደዚህ አይነት ሴክተሮች ሬጉሌት ለማድረግ በተለይ ደግሞ ለመጀመሪያ ጊዜም ስለሆነ ሴክተሮቹ እየተከፈቱት ማየቱ በጣም ኢምፖርታንት ነው። ህጉን ስታዩ ከሊጋል ፍሬምወርክ ሲጀምርልን ሊጋል ፍሬምወርኩ ላይ አሁን ለኖርማል ፎሬን ኢንቨስተር ሲመጣ $150,000 ከዶሜስቲክ ኢንቨስተር ጋር ጆይን ካደረገ ካልሆነ ደግሞ $200,000 ኢንቨስት ካደረገ የተፈቀዱ ሴክተሮች ላይ መግባት ይችላል። ለዚህኛው ስታየው ግን $2.5 ሚሊዮን ኢንቨስት ማድረግ ሲኖርበት ሞር ሪኳርመንቱን ይሄ በሚታሰበው ደረጃ ትንንሽ የምንላቸው ኢንቨስትመንት አቮይድ ያደርጋል። እንደዚህ አይነት ኢንቨስትመንቶች ከመምጣት የተወሰነ ይቀንሳል። ሁለተኛው ደግሞ ዲው ዲሊጀንስ ነገሩ አጌን ከሬጉላተሪ ኦቶሪቲዎቹ ካፓሲቲ ጋር ይገናኛል። የእነሱን ካፓሲቲ በደንብ መገንባት ኢምፖርታንት ነው። ዲው ዲሊጀንስ ሲሰራ ዲው ዲሊጀንስ የሚሰራው አካል በደንብ ለማየት የድርጅቱን አቅም የድርጅቱን ሂስትሪ ብራንዱን በተለያየ ሀገር ያሉትን ኤክስፒሪየንሶች ለመመልከት እና ለእኛ ሀገር በትክክል ኢንቨስት ለማድረግ ነው የመጣው መገምገም የሚያስችል ብቃት ማምጣት አለባቸው። ግን እንደ ሊጋል ፍሬምወርክ ስታየው እነዚህ ሁለቱ ሪኳርመንቶች አንድ ላይ ኩሙሌቲቭሊ ስታያቸው በተቻለ መጠን ሲሪየስ ኢንቨስትመንቶችን $2.5 ሚሊዮን ኢንቨስት አድርጎ የሚመጣ ኢንቨስተር ሲሪየስ ኢንቨስተር ነው ኢንፕሪንሲፕል ብለህ ኮንሲደር ታደርገዋለህ። ከዛ ደግሞ በዲው ዲሊጀንስ ፕሮሰስ ሲያልፍ ሲሪየስ ኢንቨስትመንቶችን አትራክት ያደርጋል የሚል ነገር አለው። ትራንስፈር ፕራይሲንጉንም ስታየው ሪሰንትሊ እንደውም አሜንድ ተደርጓል ዳይሬክቲቭ 2024 ላይ። ከዛ በፊት አለ ትራንስፈር ፕራይሲንግ ዳይሬክቲቭ ግን ኢምፕሊመንት ሲደረግ ኤክስኪዩሽኑ ላይ ትንሽ ቻሌንጅ ነበረው። አሁን በአዲሱ ህግ ግን በደንብ ክሊርሊ እና በዝርዝር ሬጉሌት ተደርጓል። አብዛኛው ነገር እንዳለ ሪቴን የተደረገም ቢሆን ስለዚህ ትራንስፈር ፕራይሲንግ ሞዳሊቲዎች ያንን አቮይድ ለማድረግ ምን መሰራት አለባቸው? ኮምፓራቲቭ ሊሆን ይችላል፣ ኮስት ቤዝድ ሊሆን ይችላል። የተለያዩ ሞዳሊቲዎችን አፕላይ አድርጎ ትራንስፈር ፕራይሲንግ ኢሹን ሪዞልቭ ማድረግ በዛ መንገድ ካልተሰራና አርምስ ሌንግዝ ፕሪንሲፕሉ ደግሞ እዛ ንግድ ልውውጥ ውስጥ ካልኖረ ታክስ አውቶሪቲው እንዴት አድርጎ አጀስት ማድረግ ይችላል እና ምን አፕላይ ያደርጋል፣ ምን አይነት ታክስ ኤክስፖዠር ያመጣል የሚሉት ነገሮች በዝርዝር ሬጉሌት ተደርገዋል። ሂሪንግ ደግሞ የተደረጉ ብዙ አይነት ሌጅስሌቲቭ ሪፎርሞች ስላሉ ኦቨርኦል ብሮድሊ እና ኩሙሌቲቭሊ ስታየው ከሊጋል ሪፎርሞቹ ብዙውን ነገር ኮምፕሬንሲቭ በሆነ መንገድ ሬጉሌት ሊያደርጉት ሞክረዋል። ያው ተጨማሪ ነገሮች ቢያስፈልጉንም
አሁን ደግሞ ሬጉላተሪ ኦቶሪቲዎቹ ተቋማቱ የኢትዮጵያ ኢንቨስትመንት ኮሚሽን፣ የታክስ አውቶሪቲው፣ ሚኒስትሪ ኦፍ ኢንዱስትሪ ሊሆን ይችላል፣ ሚኒስትሪ ኦፍ ትሬድ ኢንቮልቭ የሚያደርገው ዲፔንዲንግ ኦን ሴክተር ኢንቮልቭ የሚያደርገው ተቋም ደግሞ ምን ያህል ካፓሲቲውን ዲቨሎፕ አድርጓል እና ኢንሃንስ አድርጓል። ምናልባት ጋይድላይን እስኪወጣ ኢምፕሊመንት እስኪደረግ ኢምፓራለል የሚሰሩ ነገሮች ይሆናሉ። ግን እስካሁን የምናየው ነገር ፕሮሚሲንግ የሆኑ ብዙ ነገሮች ያሳያል። የጥያቄዎቼ መጨረሻ ደርሻለሁ፣ እየጨረስኩኝ ነው። እንግዲህ ሁለት ነገር፣ አንደኛ ከካፓሲቲ ጋር አድርገን ፕሮብሌሙን አይደንቲፋይ አድርገን መተው መቼም ፌር አይሆንም። ስለዚህ ምን አይነት ካፓሲቲ ቢልዲንግ አይነት ነገር አለ፣ በተለይ ያንግ ጀነሬሽኑ ወደ ሌጋል ፕሮፌሽን የሚገባው እንደዚህ አይነት የሚመጡ ኦፖርቹኒቲዎችን ግራስ በማድረግ ከካፓሲቲ ቢልዲንግ አንጻር ማርኬቱ ላይ ያለው ነገር ምንድን ነው የሚለው አንደኛ። ሁለተኛ ነገር ደግሞ የፐብሊክን ኮንፊደንስ፣ በተለይ ደግሞ ኢንቨስተር ሊሆን ይችላል፣ አዲስ ገንዘብ ይዞ የሚመጣ ጆይንት ቬንቸር የሚሰራ ከስተመር፣ ለሁሉም ትልቁ ነገር ምንድነው? ኮንፊደንስ ነው። ያንን ኮንፊደንስ ደግሞ የሚያመጣው የዚህ የዲስፒዩት ሪዞሉሽን፣ የሆነ ችግር ሲገጥም በፍርድ ሄጄ ያንን ነገር ሶሉሽን አገኛለሁ የሚል አይነት ኮንፊደንስ መምጣት አለበት እና ያንን በተመለከተ አጠቃላይ ከአንቺ ካለሽ ኤክስፒሪየንስ ለአዳዲስ ኢንቨስተሮች ለሚመጡ የምትመክሪው ነገር ኦቨርኦል ኮሜንት ካለሽ እሱን ንገሪንና ፕሮግራማችንን በዚህ እንጨርሳለን። ጥሩ ጥያቄ ነው መክበብ። ያው እኔ ሎየር በሆንም የሬጉላተሪ ኦቶሪቲዎቹ ካፓሲቲ መገንባት በጣም ኢምፖርታንት ነው። ኢንቨስትመንት ጠቅላላ ኢንቫይሮንመንቱን ኢንሃንስ ለማድረግ እና ኢንቨስተር ኮንፊደንስንም ለመገንባት አንዱ ከስራ ዓመት እቅዱም ተነስተ ስታየው ከዛ በኋላ እየተፈጸሙ ያሉትን የተለያዩ ሬጉላተሪ የሆኑ ሪፎርሞች ስታይ በተለያየ ደረጃ ተቋማት ሰርቪስ፣ በተለይ ፐብሊክ ሰርቪስ የሚሰጡ ተቋማት ኤፊሽንት የማድረግ እና ይሄ የፐብሊክ ሰርቪስ ሜንታሊቲን ራሱ ከስተመር ሰርቪስ የሚለውን ነገር ለማምጣት የተለያየ ቦታ የተለያዩ ጥረቶች ሲደረጉ ካፓሲቲ ቢልድ ለማድረግ የተለያዩ ኤፈርቶች ታያለህ። ስቲል ብዙ መስራት የሚጠበቅብን ኤሪያ ነው ብዬ ቢሆንም ግን በጣም ብዙ ጥረቶች አሉ። አንዱ የመሶብ ሪሰንትሊ ኢንትሮዲውስ የተደረገው ነገር ስታየው ብዙ ነገር በአንድ ቦታ መፈጸም መቻል እና ደግሞ በጣም ኤፊሽንት በሆነ ቴክኖሎጂ ሰፖርት ባደረገ መንገድ ሰርቪስ መሰጠት መቻሉ አንዱ የነዚህ ሪፎርሞች አንዱ ፓርት ነው። ይሄ የአይሲ የሚሰጠው የዋን ስቶፕ ሰርቪስ ስትመለከተው ብዙ ነገር ለፎሬን ኢንቨስተርስ የሚያቀል ነው። ፋሲሊቴሽኑ ላይ ከካምፓኒ ለማቋቋም ኢንቨስት ለማድረግ መጥቶ ካምፓኒው ተቋቁሞ እስኪያልቅ ድረስ እና ከዛ በኋላ ያለው ኤኒ ፎሎ አፕ ነገሮች ከአንድ ተቋም ፋሲሊቴሽኑ ማግኘት መቻል በብዙ ያቀለዋል። ግን በጣም ብዙ ልንሰራበት የሚገባ ኤሪያ ነው ብዬ አስባለሁ። ግን በጣም ብዙ ኢምፕሩቭመንቶች አሉ። ዲስፒዩት ሪዞሉሽኑን ስናይ አንዱ በጣም ኢምፖርታንት የሆነ ሌጅስሌቲቭ ሪፎርም የተደረገበት ኤሪያ ነው። ዋናው ነገር ምንድን ነው? የኒውዮርክ ኮንቬንሽንን ኢትዮጵያ አጽድቃለች፣ በፓርላማም ራቲፋይ ተደርጓል። ስለዚህ ማንኛውም ኒውዮርክ ኮንቬንሽን የፈረመ ሜምበር ስቴት ውስጥ የተሰጠ አርቢትራል አዋርድ ኮሜርሻል ማተር ላይ ኢትዮጵያ ውስጥ መጥቶ ያለምንም ኮንዲሽን ኢንፎርስ መደረግ ይችላል። ይሄ በጣም ትልቅ ኮንፊደንስ ነው ለኢንቨስተሮች የሚፈጥረው። አርቢትሬሽን ፕሮክላሜሽን ሪሰንትሊ ከ3 ወይ ከ4 ዓመት በፊት ነው የወጣው አዲስ አርቢትሬሽን ፕሮክላሜሽን በጠቅላላ የአርቢትሬሽን ፍሬምወርኩን በደንብ በዝርዝር ኢንስቲቱሽናል የሆኑ አርቢትሬሽኖች፣ አድሆክ አርቢትሬሽኖች፣ ፎሪን አርቢትሬሽኖች እንዴት ነው ተፈጻሚ የሚሆኑት፣ ምን አይነት ኮንዲሽን አፕላይ የሚያደርግባቸው የሚሉትን ነገሮች በጣም አጥርቶ ሬጉሌት የሚያደርግ ህግ ነው እና በጣም ሲግኒፊካንት የሆነ ኢምፕሩቭመንት ያለበት ኤሪያ ነው። ኮንትራክት ኤኒ ዲስፒዩት ኮሜርሻል ማተርስ ከሆነ ድረስ ሌላ ሀገርም ቢሰጥ አርቢትራል አዋርዱን አምጥቶ ማስፈጸም ይችላል። እዚህ ሀገር ውስጥም አርቢትሬሽን ላይ ዲሲዥኖች እንዲሰጡ ማድረግ ይችላል። ፍርድ ቤቶች ኢንትሪም ኦርደሮች መውሰድ ይቻላል። ፋይናል ጀጅመንቶች ማስፈጸም ይቻላል። በጣም ብዙ ኢምፕሩቭመንት የተደረገበት ኤሪያ ነው። በጣም ነው የማመሰግነው ሃይማኖት ለነበረን ጊዜ ቴንኪው።